አቶ ፈረደ አክሎም በሽራዬ መዳባይ ታቦር በተባለ ቦታ ተወለደ። በ2 ዓመት ዕድሜው ቤተሰቡ በሙሉ ወደ አዲመረባ አለፈ። የፈረደ ታሪክ የሚጀምረው በአባቱ ነው። የፈረደ አባት ገና በልጅነታቸው አባታቸውን አጥተዋል። በ15 ዓመታቸውም ጠፍተው ወደ አስመራ ሄዱ። በተላላኪነት ሥራ ጣሊያኖችን አገለገሉ። አንድ ጊዜ ባላወቁት ዕቃ ጉዳይ እንዲፈርሙ ተጠየቁ። በጣምም ተነቀፉ። ከዛም ማንበብና መጻፍ ተማሩ። ከጥቂት ዓመታትም በኋላ የአካባቢው ዳኛ ለመሆን በቁ። አባቱ ፈረደን በግል መምህራን አስተምረዋል። ትምህርቱን ለመቀጠል ከ4ኛ ክፍል ጀምሮ ትግራይ ውስጥ ሽሬ ወደምትባል ከተማ ማለፍ ነበረበት። አንድ ቀን አባትየው ከሽራሮ ከተማ ከሥራ ሲመለሱ ፈረደን ቤት ሲያገኙት በጣም ተናደዱ። አባ ኸዛር ማአቮዳ ሽሎ በኢር አባታችንም ከነበረው ሥራ ከሸራሮ ከተማ ሲመለስ ፈረደ ትምህርቱን ትቶ እርሻ ላይ ወዲያ ወዲህ ሲል አገኘው። ፈረደ እንደነገረን ከሆነ አባታችን በትምህርት ላይማ ቀልድ የለም ብሎ ብዙ ገርፎት ቶሎ ብሎ ትምህርቱን እንዲቀጠል እንዳደረገው ነግሮናል። לחזור ללימודים שלו ולהמשיך ללמוד. ትምህርት ተምሮ መምህር በሰልጣኔ አርጎ ሲያ ተቀብለው ትዕዳ ተቀብለው እህቱ እንደምትለው ከሆነ ፈረደ ከ4 ዓመት በኋላ ወደ ቤት የተመለሰው ለመጋባት ብቻ ነው። ያገራችን ምሽት አምጥተህ ወደ ትምህርት አትሄድም ሲሉት እኔ ትምህርቴ አላቋርጥም ብለው ከዚያ ቁጭ አርገው ምሽትቱ ወደ ትምህርት ነው የሄደ። በእነዚህ ዓመታት ፈረደ እስላሞችና ክርስቲያኖች በሚማሩበት ትምህርት ቤት ተማረ። በእነዚህ ዓመታትም እስራኤል ከጎረቤቶቿ የእስላም ሀገሮች ጋር ተዋግታለች። በዚህ ምክንያት ፈረደ ለጽዮናዊነት ያለው አመለካከት በከፍተኛ ሁኔታ ዳብሯል። במלחמת ששת הימים היו הפגנות של በስድስተኛው ቀን ጦርነት የሙስሊም ተማሪዎች ከፍተኛ ሰላማዊ ሰልፍ እስራኤልን ጠልተው አድርገው ነበር። እሱም ከሌሎች እስራኤልን ከሚወዱ ክርስቲያን ተማሪዎች ጋር በመሆን ሰላማዊ ሰልፍ በማዘጋጀት እስላሞች ያሰቡትን ሰላማዊ ሰልፍ አኮላሽተው ነበር። שיבשו את הפעילות של אותם תלמידים מוסלמים. የ12ኛ ክፍል ትምህርቱን ካጠናቀቀ በኋላ 2 የተለያዩ ውሳኔዎች ላይ ደረሰ። አንደኛው ወደ እስራኤል አልያ ማድረግ፣ ሁለተኛው ደግሞ በዩኒቨርሲቲ መማር። ולפני שהוא התחיל ללמוד የዩኒቨርሲቲ ትምህርቱን ከመጀመሩ በፊት ወደ እስራኤል መምጣት የሚችልበትን መንገድ በአስመራ በኩል ሞክሮ ነበር። እሱም ተቀማጭነታቸው አስመራ ከነበሩ የየመን ይሁዶች ጋር ተገናኝቶ ነበር። እነሱም የተለየ ድጋፍ ስላልሰጡት አዲስ አበባ ዩኒቨርሲቲ ለመማር ሄደ። ללמוד በአዲስ አበባ ዩኒቨርሲቲ። በዚያን ጊዜ ውስጥ የኢትዮጵያ ፖለቲካ ተጨባጭ ሁኔታ ጥሩ አልነበረም። የአዲስ አበባ ዩኒቨርሲቲ ከፍተኛ የፖለቲካ መድረክ ሆኖ ነበር። ፈረደም በፖለቲካ መስክ ጣልቃ ለመግባት ውሳኔ ላይ በመድረስ በዝምታ በመምህራን ኮሌጅ ትምህርቱን ቀጠለ። አዲስ አበባ በሚማርበት ጊዜ ከይሁዳውያን ተማሪዎች ጋር ተገናኘ። ከአባይወና ቦጋላ ጋር አስተዋወቁት። በየሰንበትም ወደ አባይወና ቤት በመሄድ የእስራኤልን ታሪክ ይሰሙ ነበር። הוא ועוד קרוב משפחה שנסעו לאדיס. እሱና አንድ የቅርብ ዘመዳችን አቶ ዮና ቦጋለን ለመገናኘት ወደ አዲስ አበባ ሄዱ። የነሱ ዋና ዓላማም የነበረው በጎንደር አካባቢ የሚደረጉ የተለያዩ እንቅስቃሴዎች በትግራይ አካባቢም ላሉ ይሁዲዎች እንዲደረግ ነበር። באזורים נוספים תתרחש גם בקרב הקהילות היהודיות בትግራይ። በዚህ ውይይታቸው ወቅት በጊዜው በኦርት ይሰሩ የነበሩት አባይወና ቦጋለ ትግራይ እንዲጎበኙና ትምህርት ቤት እንዲሁም ቤተ ክህነት ለይሁዳውያን እንዲገነቡ ይጠይቁ ነበር። הם מבטיחים לו איזשהו תקציב של 2000 ብር של אז. እነሱም ለሥራ ማንቀሳቀሻ ብለው 2000 ብር ይሰጧቸዋል። በዚህ ብርም 2 ትምህርት ቤት በትግራይ ያቋቁማሉ። ከዚህ በተጨማሪም 3 ወጣቶች ከትግራይ አካባቢ ወደ ጎንደር እንዲልኩና ልዩ ስልጠና ማግኝተው ልዩ ትምህርት ካገኙ በኋላ ትግራይ ተመልሰው እንዲያስተምሩም ይሏቸዋል። በጎንደር ויחזרו ለትግራይ ويلمدوا። የኦርት ትምህርት ቤት ከፍቶ ከጎንደር ሰሚናር ተምረን 3 ወጣቶች ሆነን ወደ ትግራይ እንድናስተምር በአቶ ዮና ቦጋለ አማካኝነት ወደ ትግራይ ተመራን። ትግራይ እኔና ስዩም በረ የሚባለው ጓደኛ አዶራ ከሚባለው ትምህርት ቤት የኦርት ትምህርት ቤት ማለት ነው። ይሄም በፈረደ ኃይል የተሰራ ትምህርት ቤት ማለት ነው። እኔ ከልጅነት ጀምሮ ማስታውሰው እሱ ቤት አልነበረም። በእረፍት ሰዓት ብቻ ነበር የሚመጣው። ከዛ በኋላ ደግሞ ትምህርት ጨርሶ ስራ ከጀመረ በኋላ በቃ ለቤተሰብ ኩራት ብቻ አይደለም የነበረው ለህብረተሰቡ በሙሉ
ፈረደ ወደ እስራኤል አልያ ለማድረግ ሙከራ ማድረግ ጀመረ። ወደ አዲስ አበባን በመምጣት እስራኤል መግባት የሚችልበትን የቱሪስት ቪዛ ለማዘጋጀት ጣረ። ነገር ግን ቀላል ሆኖ አላገኘውም። ፈረደና ጓደኛው ኤላት የሚወስዳቸው የመርከብ ቲኬት አስፈለጋቸው። ለማጭበርበርም ቻሉ። והזיוף השני היה זה שהם הולכים לבנק, והיה צריך להראות שטרות של דולרים כדי... አንዱ የማጭበርበሪያ መንገድ የነበረው ብዙ ዶላር እንዳለው በማስመሰል ላይና ታቹን ዶላር አድርጎ ውስጡን ግን ብዙ የኢትዮጵያ ብር በማጨቅ እዛ ለሚሰራው ሰው ይሰጠዋል። በዛውም ለጸሐፊው ትንሽ ጉቦ ስለሚያቀብለው የነበሩትን ወረቀቶች በሙሉ አስፈርሞ ይቀበል ነበር። דולרים שהם מחזיקים, ובדרך הם גם דוחפים לו כמה שטרות ליד, והוא חותם להם על הניירות האלה. ከዛም ከአባቱ ገንዘብ ለመጠየቅ ወደ ቤቱ ተመለሰ። והוא ענה לו, አሁን አንተ ራስህን ችለህ መስራት ትችላለህ፣ ልጆች አሉኝ፣ ለእነሱም እርዳታ ማድረግ አለብኝ አለው። አንተ ራስህን ችለሃል፣ ብቻንም መኖር ትችላለህ አለው። לבד. ፈረደ ከትምህርት ሚኒስቴር ያልተቀበለውን ደሞዝ ተማመነ። ቪዛም ከተቀበለ በኋላ እሁድ ለሚጀምረው የመርከብ ጉዞ ተዘጋጀ። במוצאי שבת כשהוא יושב አንድ ቅዳሜ ማታ የሆነ ሆስቴል ውስጥ ተቀምጦ በእስራኤል የዮም ኪፑር ጦርነት እንደተጀመረም ሰማ። በእስራኤልና በኢትዮጵያ የነበረው የዲፕሎማቲክ ግንኙነትም ተቋረጠ ሲል ሰማና በጣም ይህ ነገር አሳዘነው። ያልጠበቀው ነገርም ነበር። מכה אנושה. ውጤት ካላገኘው የመጀመሪያው ሙከራ በኋላ ፈረደ ወደ መቀሌ ተመለሰ። በወቅቱም በማዕከላዊ የኢትዮጵያ መንግስትና በተቃዋሚዎች መካከል ከፍተኛ ውጊያ ይካሄድ ነበር። የትምህርት ቤቱ ስራ አስኪያጅ ጠፋ። መምህራንም ለማስተማር እንደማይፈልጉ አስታወቁም። ከዛም ፈረደ ትምህርት ቤቱን እንዲያስተዳድር ተጠየቀ። ከተማውን አስተዳዳሪ ጦርነቱን በመፍራት በመኮብለሉ ምክንያት ከተማውንም ፈረደ እንዲያስተዳድር በድጋሚ ተጠየቀ። ፈረደም ሀሳቡን በመቀበል ስራውን ጀመረ። ከተማውንም ሆነ ትምህርት ቤቱን ከተቃዋሚዎችና ከደርግ ጋር እንደምንም እየተስማማ ስራውን በሚገባ ፈጸመ፣ አስተዳደረ። גם השלטונות הן בעיקר של በስልጣን ላይ የነበረውን መንግስት ሆነ ተቀናቃኝ ሆነው ከወጡት ግንባሮች ጋርም ቢሆን ተመቻችቶ ይሰራ ነበር። ይህ ደግሞ አስቸጋሪ ነገር ነበር። ጊዜው በጣም አስከፊ ነበር። ሰዎች በየቀኑም ይሞቱ ነበር። מאוד סוערת ומאוד קשה שאנשים נהרגים יום יום. በዚህን ጊዜም ፈረደ አካባቢውን ካለቀቀ ከአንድ ኃይል ጋር መደባለቅ እንዳለበትም አመነ። በአንጻሩ ግን የኦርት ድርጅት በጎንደር አካባቢ የሚያደርገው እንቅስቃሴ እንደጨመረ ተገነዘበ። በአካባቢው በመሆን በቂ ክትትል ካደረገ በኋላ የቀድሞውን ህልሙን ወደ እስራኤል ለመምጣት ማለም ጀመረ። ከዛም ወደ አዲስ አበባ በመሄድ ማስተማር እንዲችል የትምህርት ሚኒስትርን ጠየቀ። መልስ አገኝ ሲቀርም በገዛ ፈቃዱ ወደ አዲስ አበባ ተጓዘ። ግን ሳስታውሰው ወደ ጎንደር ሲሄድ መኪና ተሳፍሮ በዛ ሰዓትም አስታውሳለሁ እኔ ነበር አጠገቡ የነበርኩኝ፣ አሞት ነበር። ከዛ በኋላ ብዙ ጊዜ አልተመለሰም። በግንቦት ወር በዚሁ ዓመት ወደ አዲስ አበባ ሲመጣ ከሶስት ሰዎች ጋር ተገናኘ። አባይሁን ቦጋለን፣ በኢትዮጵያ ኦርት አስተዳዳሪ የነበረውን ሳይሞን ጊጽን፣ እንዲሁም በጎንደር አካባቢ የኦርት አስተዳዳሪ ፍስሐን። በዚህም ግንኙነት በአምቦበር ያለውን ትምህርት ቤት እንዲያስተዳድር ሀሳብ ቀረበለት። ፈረደም ትምህርት ሚኒስተርን እንዲጠይቁ ሀሳብ አቀረበላቸው። אחרי הפגישה הזאת הוא הולך לביתו של יונה. ከዚህ ቀጠሮ በኋላ ነበር አባይሆናን ለመገናኘት ይሄደው ይሆናል። ምናልባት ከአባይሆና ጋር ሆኖም ይሆናል በህይወቱ ትልቅ ትርጉም ለወደፊቱ ሊሰጠው የሚችለውን ሰው ያገኘው። ይህ ሰውዬም ሀይም አላኽሚ ይባል ነበር። እሱም የሰኽኑት አይሁዲት ተወካይ መሆኑን ለፈረደ ነገረውና ተዋወቁ። ትንሽ ከተጨዋወቱም በኋላ ሀይም ከትግራይ ለመጡ ሁለት ልጆች እንዲያስተረጉምላቸው ፈረደን ይጠይቀዋል። እነዚህ ልጆችም ወደ እስራኤል ለመምጣት መንገድ ላይ ነበሩ። ፈረደም የተጠየቀው ከእንግሊዝኛ ወደ ትግርኛ እንዲተረጉሙለት ነበር። እሱም እዛ የተወራውን በሙሉ ተረጎመለት። מאנגלית ለትግርኛ והוא מתרגם להם את מה שנאמר. ከውይይቱም በኋላ ወደ ትግራይ በመመለስ የጀመረውን የትምህርት ዓመት አጠናቀቀ። በሐምሌ ወርም የአምቦበርን ትምህርት ቤት ለማስተዳደር ተጓዘ። አምቦበር ሲደርስም ከመጀመሪያ ሚስቱ እንይሽ ጋር ተዋወቀ። እኔ ከፈረደ ጋር ተዋወቅነው እንደ ኢትዮጵያ አቆጣጠር በ1968 ዓመተ ምህረት ነው። በወቅቱ እኔም ተማሪ ነበርኩ። ትምህርት 11ኛ ክፍል ላይ ነበርኩ። በእርግጥ ከሱ ጋር ፊት ለፊት እንደዚህ ያልተገናኘንም በሰው ነው የተዋወቅነው። ጥቂት ጊዜ ጎንደር ከቆየ በኋላ ከሀይም አላኽሚ ከእስራኤል ደብዳቤ ተቀበለ። በደብዳቤውም የተወሰኑ ይሁዳውያን ቤተሰቦችን ከጎንደር ወደ አዲስ አበባ በማምጣት በስውር ስምምነት በጦር መሳሪያ ለውጥ ወደ እስራኤል እንዲልክ ተጠየቀ። ፈረደ מבין שבנקודה הזאת יהודים יכולים יש כנראה איזה ፈረደ በዚህን ጊዜ ይሁዶች ሊወጡ የሚችሉበት መንገድ እንዳለ ተረዳ። እሱም ከነሱ ጋር ወደ እስራኤል አብሮ ለመሄድ
ጠየቀ። ከዛም አባ ዮና ከእነዚህ ሰዎች ጋር እኔም አብሬ ለመሄድ እፈልጋለሁ ብሎ ይጠይቃቸዋል። አባ ዮናም ትልቅ የሆነ ነገር ነገሩት። ያንተ አይነት ሰውማ ወደ እስራኤል ከሄደ እዚህ የቀሩትን የህብረተሰባችን ሰዎች ማን ይረዳቸዋል ይሉታል። እሱም አባ ዮና ያሉትን ንግግር ይረዳና ወደ ጎንደር በመመለስ ተጨማሪ ሰዎችን ማሰባሰብ ይጀምራል። חוזר בעצם לגונדר ומארגן עוד קבוצה. በዚህ ወቅት ችግሮች መፈጠር ጀመሩ። ፈረደ ከትምህርት ሚኒስቴር ፍቃድ አልተቀበለም። የትምህርት ቤቱ አስተዳዳሪ ቦታውን ስላለቀቀ ፈረደ ስራ ሊያገኝ አልቻለም። በሚያደርጋቸው እንቅስቃሴዎች ስጋት ስላደረበት ለአባ ዮና ሳይነገር ሲሞን ጊጽ በሶስተኛው ዙር በረራ ወደ እስራኤል እንዲልከው ጠየቀው። הם עולים לאדיס על מנת לעלות על הטיסה הזאת. הם יושבים על המזוודות. እነሱም ወደ አዲስ አበባ በመምጣት ወደ እስራኤል ለመምጣት በማሰብ ሻንጣቸውን ይዘው ይጠባበቁ ነበር። የመሄጃቸው ቀን ከመድረሱ አንድ ቀን በፊት በረራው ተሰርዟል ተብለው መልእክት ይቀበላሉ። ለዚህም ምክንያት የሆነው ሞሼ ዳያን በሚስጥር ተይዞ የነበረውን ነገር ለጋዜጠኞች በማጋለጡ ነበር። ወደ እስራኤል ለመምጣት ያቀደው ፕሮግራምም በዚህ ምክንያት ይሰናከልበታል። በዚህም በጣም ያዝን ነበር። יוצא מזה מאוד מאוד מאוכזב. ብዙ ቆየን። በእርግጥ ሁሉን ገልጾ አይነግረኝም። ምናልባት እሱ ሚስጥሩ እንዳይወጣ ፈርቶ ሊሆን ይችላል ብዬ ነው የምገምተው እንጂ ከኔ የሚደብቀኝ ነገር አይኖርም። ስለዚህ በወቅቱ አልነገረኝም ለምን ሳይሳካ እንደቀረ። እዛ በኋላ አልተሳካም። ተመልሰን ወደ ጎንደር ስንሄድ ያው እኔም ወለጃ ደርሶ ነበር። መንገድ ላይ ነው የወለድኩት ልጁንም። በዚህ ረጅም ጊዜ ፈረደ የት እንዳለ ቤተሰቡ ፍጹም አያውቅም ነበር። እሱ ቤት አልነበረም። ሁል ጊዜ እንደጓጓ ነው፣ ሁል ጊዜ እንደፈለግ ነው። እኔ ብቻ ሳይሆን ቤተሰቡ በሙሉ። ፈረደ ጎንደር ከተመለሰ በኋላ የኦርት ድርጅት በትምህርት ሚኒስቴር ጋር ተነጋግሮ እንዲተላለፍለት ቃል የተገባለት እንዳልተፈጸመ ተገነዘበ። አንድ ቀን ከትምህርት ሚኒስቴር በደረሰው ደብዳቤ በአስቸኳይ የመተላለፍ ጥያቄውን እንዲያስተካክል ተገለጸለት። ይሄ በ1970 ዓመተ ምህረት ነው እንደ ኢትዮጵያ አቆጣጠር። ለግብር የሚከፈል አለ። እሱ በዛን ሰዓት አስተማሪ ነበር። አሁን የሚከፈለውን ግብር ለመክፈል ሂጀላ ልከፍል ነው ብሎ ነበር ያወጣው። ግን ትክክለኛ ይዞት የነበረውን ወረቀትን ያላየሁት። אחרי נסיעה של כמעט יומיים הוא מגיע למקלה בשעות הערב והוא הולך מחליט בעצם להתאכסן באחד המלונות שם ובערב הוא יצא לאכול באחד המסעדות שבו נהגו בעבר לשבת עם חבריו והוא עומד על פתח המסעדה והחברים שהכירו אותו מיד שלימדו איתו ולמדו איתו מסתכלים עליו כאילו זה נפל איזשהו אב"ם ולא מאמינים שהם רואים אותו והוא ככה לא מבין למה הם מביטים עליו בצורה כזאת. ወዲያው ጉዳዩ ግልጽ ሆነ። ጓደኞቹ እንደሚፈልግ ገለጹለት። ደብዳቤውን ከፍቶ ሲያዩ መንግስት እንደሚፈልገው ተገነዘቡ። ከዛም በአስቸኳይ መጥፋት እንዳለበት አሳሰቡት። በተለያዩ መንገዶች ተሽሎክልኮ ወደ አዲስ አበባ እንዲሄድ ማደረጉት። አዲስ አበባ ትልቅ ከተማ በመሆኗ መደበቅ ይችላል። והוא בעצם עושה את דרכו בחזרה לאדיס ומשם לגונדר, כשבדרך הוא חושב על אופציות באמת עוד פעם לישראל, הוא חשב על אופציה של להגיע לג'יבוטי או דרך סודן ומשם איכשהו לצאת. መንገድ ላይ ተወለደ ቤኒ ልጃችን እዛ ሰላሌ ፍቼ ከተማ ነው የተወለደው። ትንሽ ቆይተን 2-3 ቀን ቆይተን የኦርት መስሪያ ቤት መኪና ላከልና ተመልሰን አዲስ አበባ ሄድን። አሁን አዲስ አበባ ሄደን እሳቸው ቤት ካቶ ኃይሉ ቤት ቆየው 7 ቀን። እንግዲህ 7 ቀን ሲወጣ ማለት ነው እንደ ሀገራችን አባባል። አሁን 7 ቀን እንደጨረስኩ ለ8ኛው ደግሞ ለግርዛቱ ለመድረስ ተብሎ መኪና ተሰጠን ከኦርት ያው ወደ ጎንደር አዘዞ ደረስን። እዛ ተመልሰን እሱ ወደ ስራ ተመለሰ። አንወበር ነበር የሚያስተምር። እኔ ደግሞ ለጊዜው ያው የወላድነት ረፍቴን ይዤ የወላጆች ጋር ቆየሁ። ወሬ ነው የሰማን እናታችን እያለቀሰች አሁን ምን እንደ ደርግ ሊሮሽ ነው ብለው ሲፈልገው እየተፈለግነ ሲለው አሁን ምሽትቱ ይዞ ወደ አዲስ አበባ መጣ። ከጎንደር ወደ መቀሌ ሄዶ ሊያመጣ የነበረው መረጃውን ሊያመጣ በሄደበት ሰዓት እየፈለጉት ነበር።
እና መጥተው ቤት እኔን ሲጠይቁኝ የት ሄደ ምናምን ብለው ሲጠይቁ ሲሄድ የይለፍ ወረቀት ነበረው የሚመለስበትን ቀን ነገርኳቸው። ተመልሶ ሲመጣ ራሱም ይሰማው ነበር መሰለኝ የፈለገኝ ሰው አለ ወይ ብሎ ሲጠይቀን ሲመለስ አዎ ተፈልገሃል የቤኒ ክርስትና አባት አበልጃችን ማለት ነው ከሱ ጋር ቀረቤታ ነበራቸው እና ከሱ ጋር ብዙ ጊዜ ይወጣል ይገባል አንደኔ ያመሸ ይመጣል ምናልባት ያኔ ሲከታተለው ቆይቷል በየገምታለሁ ያው ነገር ነው እንደዚህ የሚከታተሉ ሰዎች አሉ ብለን ስንነግረው እሱ ብዙም አላመነበትም መጨረሻ ላይ ብቻ ነው ተስፋ ቆርጦ በቃ የኔን መከራ መቼ ነው ጅብ የሚበላው ብሎ ያን ግን ቆርጦ በቃ ተነሳ ወደ ከተማ ገብቻለ ሽጋር ያልገዛ ብዬ ወለ የሚያውቀው ነኛ ዘመድ ነበረ እሱ ስገባ በለ አንተ ምን ታርገህ መጣ እየተፈለከህ ነው እዚህ የምትመጣ እንዳይጎድል ጥፋ አለ ተመልሼ ሄጄ ወደ ሌላ ቦታ ልማሄድኩት የኛ ዘመድ ነበረች እሷ ጋራ ገብቼ ደግሞ አንተ ባክሽ እዚህ ልገባ ነኝ በዚያ ውሽጥ ገባሁት በለ ህመ አልጋው ወደ ታች ገብቼ እንጨይት ምናምን ነበረ እዚያ አርጋ ደበቀች በዚያ አልፎ ሲብለው ወታደሩ መጣ አለች ሴትቱ መጥቶ ወደ ተፈረደ የሚባል በዛ አላለፈም አላውቀውም አልኩት ፈልገው ተመልሰው ሲሄዱ አውጥቼን ነጸላ ሸፋፍኜ በዚያ አርገህ ጥፋ አልኩት ወጥቶ ሄደ ነን ዳብረ ምናምን ለማለት ጊዜ አልነበረም የመጣውም ሌሊት ነው ይሄን ሁሉ ለመመካከር ጊዜ አልነበረንም ቶሎ ብሎ ህይወቱን ለማዳን ብቻ ስለነበረ ያለው አማራጭ ያው አባቴ እሱ ለማውጣት ይዞት ወጣ እንጂ የመለያየት አቅጣጫ አልነበረም እኔም አብሬ የምወጣበትን እቅዱን ለማሰብ ብዙ ጊዜ ወስድ ነበር አልተቻለም በዚህ ጊዜ ነበር የባለቤቱ እኒሽ አባት በሪሁን ኢሳያስ ሊረዳው ፈቃደኛ እንደሆነ ያሳወቀው ወደ ጎንደርም በስውር አስቆበለለው ከቤተሰብ ዘንድም ሄዶ ተደበቀ የሱ በጣም የቀረው ጓደኛው የሆነ ሰው ሞቶ በቀይ ሽብር ማለት ነው ተመትቶ ፒያሳ ወድቆ ያየዋል አሁን ያን ሰው ያይሳይ ጊዜ ተመልሶ ይመጣል ወደ ቤት በንኩዳ ዞት ወደ ጎንደር ተመልሶ በመጣበት ጊዜ በመንገድ ብዙ ሰዎች ጋር ይገናኛል ግማሹም ቤተሰቦቹ ናቸው ሲያገኛቸው ምን ማድረግ እንዳለበት ጋር ይመካከራል እነሱም እዚህ ከደረስክ ይገሉሃል እንደሌላው ሁሉ አንተንም አርደው ይጥሉሃል ስለዚህ መጥፋቱ ነው የሚሻልህ ይሉታል እኔ እንደዚህ ጓደኛ እንደዚህ መስላየሁት እኔ እንደዛ ሁኜ መሞት አልፈልግም በቃ እጠፋለሁ እና ያኔ ያው አባቴ እንዴት አይነ ያየዝም ብዬ ሰደዋለሁ ብሎ ወደ አጎቶች የናቴ ወንድሞች አሉ በአጋጣሚ የማያ አባት ነው ማን አለብህ ደስታ ይባላል ከሱ ቤት ወስዶ ያስጠጋዋል አባቴ ቤት ከደረሰ ወዲያ ተዛ ሰው እንዳያየው ከቤት ተቀምጦ እዛ ምግብ እየተዘጋጀለት በደንብ ሰው እንዳያይ ሰው ካየ ያው ታፍኖ ያው እንደሚገደልና እንደሚል የታወቀ ነበር አባቴ የተከበረው ነውና እሱ በተቻለው መጠን ሰውየውን እንዴት አድርገን ነፍሱን እናትርፈው በሚል ያለውን ጥረት እንተና ያደርግ ነበር የኔ አባት ወደ ሱዳን ለመኮብለል የተነደፈውን እቅድ እማዬ ስትሰማ አብረው ለመጓዝ ወሰነች ወጥቶ በሚሄድበት ጊዜ በላይ ወርቅ ነው ይመጣል አሁን ሰማኋቸው ሲነጋገሩ ወደ ኢትዮጵያ ወደ ሱዳን ሀገር መሄድ አለብኝ እና ከዛ ወደ እስራኤል ሀገር መሄድ አለብኝ ይላል እኔም እኮ አብሬያችሁ በመጣ ይሆናል ብቻዬን ተመልሼ ወደ ጎንደር ወደ አዞ መሄድ አልፈልግም ስላቸው አይ እንግዲህማ መሄድ ከቻልሽ እንሄድ ይለኛል አሉ ማን አለብህ ደስታ የእማዬ አባት የገበሬ ማህበር ሊቀመንበር ነበር የመተላለፊያ ወረቀቶች ነበሩት እማዬም በአባቷ ስም ወረቀቶቹን አዘጋጀች በአባቴ ስም ሀታምቴ በዛው ሄድና ጉዟችን ጀመርና በሪሁን ኢሳያስ ፈረደን ማስቆበለሉ በፖሊስ ዘንድ ታወቀ በቁጥጥር ስር ሊያውሉት መጡ በቃ አሁን ካስቀመጥክበት ቦታ ይዘህን መሄድ አለብህ ይሉታል
እና ያኔ ወደ 10-15 የሚሆኑ ፖሊሶች ይዘውት አባቴን ያው ወደ አጎቴ ሄደ ማለት ነው ካስቀመጠበት ቦታ። እሱም በሚይዙበት ጊዜ አራሁንማ ወስጇል ወደ ጋይና ይላል። ታማን ወሰድከው ማን አለብህ? የዛን ጊዜ ያው ወታደሮች መተው የአባቴን ቤት ያፍኑታል። አረ ማን አለብህ ውጣ ውጣ፣ ታፈናችሁ ውጡ፣ ተገደላችሁ። ማን አለብህ ደስታ ከፖሊሶች ተሰወረ። ከተያዘም በኋላ በምርመራ ወቅት ተሰቃየ። በዚህ ጊዜም ፈረደና እማዬ መንገድ ላይ ነበሩ። ጉዟችን ያው የሆነ እንጀራ ትንሽ ቆሎ ምናምን ያዝና እዛው ወጣን ሄድን በእግራችን። እንደተጓዝነ 2 ቀን ደረስነ ታጎቴ ቤት። የእናቴ ወንድም አርማጭሆ ነበረ። ያው ጎበዞች ናቸው እነሱ፣ ጀግናዎች ናቸው። ይሁዲዎች ትንሾች ናቸው የነበሩ። ከዛ አርማጭሆ ወረዳ ከዛ ስንደርስ ጠባሪ ይባላል እንትን ኬን ጠባሪ። ከዛ እንደርሳለን። አሁን ፈረደና ያው ተማሪ ስለነበርነ ፈሩ እነሱ። ያው ይሁዲውና ደርግ የሆነ ተኩስ ነበረ። አሁን መንገድ ላይ ስንሄድ ተኮሱ ጥይት ምናሉ። አባል እኛ መንገድ ላይ በመንገድ አንሄድም ነበር፣ ዱር ለዱር ነው የምንሄድ ነበረ። ያው ሄደን ደረስነ፣ ተቀበሉን በጥሩ ሁኔታ። ከተቀበሏቸውም በኋላ ገንዘብ ሰጧቸው። ከፊሎቹም በመንገድ አጀቧቸው። እና አዲሱ ረታ፣ አማረ ካሳ፣ ገነቱ ስማኒ በማንደም ኦድ ጠጋ ያስፋው እነሱ ባይኖሩ ኑሮ በመት እኛም ህይወታችን ይተርፋል የሚል ነገር አልነበረንም። በእነሱ ላይ ነው ተከብረን ያው ክብራችን ተጠብቆ ያው እሱነንም ሸኝተው የሆነ ሰው በደንበኛው አዘጋጅተው ግማሽ መንገድ ወስደው እሱነን ከደረሱ ወዲያ ያው ያን የወሰዷቸው ሰው እሱን የወሰዱት ሰዎች በደንበኛው ትክክለኛ መድረሱን መረጃ እንዲያመጡልን ለምናቸው። እማዬ እግሯ ላይ ቆሰለች። ከፈረደም ተለያየችና ወደ ቤተሰቦቿ ተመለሰች። ፈረደ ግን ወደ ሱዳን መንገዱን ቀጠለ። ከቤት የወጣ ወንድ የማይመለስበት ሰዓት ነው የነበረው እና ፈረደ ደግሞ በብዙ አይነት መልኩ ይፈልጉት ነበር። የደርግ ስርዓት ፈልገው ነበር ለራሱ። እነዚህ ተቃራኒ ፓርቲዎች ይፈልጉት ነበር ከነሱ ጋር ሊቆም እና በዛ ትልቅ ስጋት ነው የነበረው እና በህይወት እናገኘዋለን ይመለሳል ብለን አላመንም ነበር መጀመሪያ። ፈረደ ሱፍ ውሃ ሲደርስ ከወንዙም ባሻገር ኢትዮጵያ ከሚያውቀው ከአንድ እስላም ጋር ተገናኘ። በመጀመሪያው መንገድም ረዳው። ከአንድ ሳምንት በኋላም ገዳሪፍ ሲደርስ ሌላ እስላም አገኘ። እስላሙም ኢትዮጵያ ያውቀው ነበር። ማዕሩፍ ይባላል። በሱም አማካኝነት ከሌሎች ሰዎች ጋር ይገናኛል። ፈረደ የስደተኛ መታወቂያ ካርድ አወጣ። በመታወቂያው አማካኝነት ካርቱም በመጓዝ ስደተኞች ምግብ ከሚበሉበት ምግብ ቤት ደረሰ። ብዙሃኑም ኢትዮጵያውያኖች ነበሩ። አለምንም ገንዘብ የወጣው ፈረደ ከምግብ ቤቱ ፊት ለፊት ተኛ። ከተመጋቢዎቹም በሚሰጡት ምጽዋት ኖረ። ያሉ በገዲም ለፈሽ አላብ ומעבר לזה היה לו פנקס כתובות שהעלו בכיס. ከለበሰው ልብስና ከተወሰኑ ዶክመንት በተጨማሪ የእጅ ቀለበት ነበረው። ይህን የወርቅ ቀለበት በማስያዝ እስክሪብቶና ደብተር ይገዛል። ללכת למשכן את הטבעת הזו ותמורתה לקנות עט ומחברת. ፈረደ ደብዳቤ ለመጻፍ ወሰነና ለሶስት ቦታዎች ላከ። አንደኛው ናይሮቢ በአሜሪካን ኤምባሲ ጽሕፈት ቤት ለሚገኝ ሰው ነበር። ሁለተኛው ደግሞ ለኦርት ተወካይ ሳይሞን ጊትስ ዋናው መስሪያ ቤት ስዊዘርላንድ፣ ሶስተኛው የኢትዮጵያ ውዷን ለሚደግፍ የአሜሪካን ድርጅት። במכתב הזה הוא כותב משפט מאוד תמציתי. በላከው ደብዳቤ ላይ በግልጽ እንዳስቀመጠው እኔ የምገኘው ካርቱም ሱዳን ሲሆን እናንተም እንደምታውቁት ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ አስቸጋሪ በመሆኑ ወደ አውሮፓ ወይንም ወደ አሜሪካ የኦርት ሰራተኛ ነው ብላችሁ መውጣት እንዲችል ብትረዱኝ እፈልጋለሁ አላቸው። ዛይታ በቀሻሽ መልስ እየጠበቀም በሊቢያ በኩል ለመጥፋት ሞከረ። ከ30 ሰዎች ጋር በግመሎች ተጭነው ተጓዙ። በከፍተኛ የበረሃ አውሎ ንፋስ ምክንያትም ሳይሳካ ቀረ ጉዞ። ከሞትም ተረፈ። ከዛም ወደ ምግብ ቤቱ ተመለሰ። ምግብ ቤቱ ሲደርስም ደብዳቤ እንዳለው ተነገረው። והוא מקבל מכתב מג'נבה ከዛም ደብዳቤ ከጄኔቫ ደረሰው። በደብዳቤው ላይም ምንም እንኳን ደብዳቤ ቢደርሰንም በተወሰኑ ምክንያቶች ሳይመንን ልናገኘው አልቻልንም ይሉታል።
ידועות לך הם כותבים לו במכתב. በደብዳቤውም በኦርት መስራት እንደማይችል በአንጻሩ ግን በካርቱም የተባበሩት መንግስታት ድርጅት ሰዎች ጋር እንዲገናኝ ጠቆሙት። הוא מקבל את המכתב הזה בשמחה מאוד מאוד גדולה. הוא מבין שבעצם מישהו קיבל את המכתב הזה ומישהו יודע לפחות שהוא יודע שהוא נמצא שם. እሱም ይህን ደብዳቤ በደስታ ይቀበለዋል። ምክንያቱም የሆነ ሰው ይህ ደብዳቤ እንደደረሰው ፈረደም የት እንዳለ የሚያቅሰው አለ ብሎ እርካታ ያገኛል። ከትንሽ ጊዜ በኋላ የተባበሩት መንግስታት ከሚሰሩ ሰዎች ጋር ከተገናኘ በኋላ በስድስተኛ ፓስፖርት ቪዛ አግኝቶ ትንሽ ገንዘብ ይዞ ወደ ግሪክ እንዲሄድ ያመቻቹለታል። እነሱም የሚያስፈልገውን ወረቀት ካገኘ ወደ ግሪክ ከመሄድ በፊት ቦታ በአውሮፕላን እንዲኖር ትንሽ ጠብቅ ይሉታል። טיס אותך ליוון, אתה רק מחכה כדי שיתפנה מקום בטיסה הבאה. על קיומו של פרדה בכלל ፈረደ መኖሩንም ልናቅ የቻልነው ወደ ሃያስ ድርጅት ቢሮ ጄኔቫ በላከው ቴሌግራም ነበር። משרד של ארגון הייס בז'נבה የሞሳድ የመረጃ ድርጅት አባል ዳኒ ሊሞር ወደ ካርቱም ተልኮ ፈረደንና ሌሎች ይሁዳኖች እንዲፈልግም ታዞ ነበር። לקח לי שבוע ימים עד שמישהו እኔም ፈረደ ማን እንደሆነ የሚያቅሰው ለማግኘት ሳምንት ያህል ወሰደብኝ። እኔም ሰዎችን አጠያይቅ ነበር። አንዴም አንዱ ኢትዮጵያዊ ለምን ትጠይቃለህ አለኝ። እኔም ከአባቱ የተላከ ሰላምታ ስላለ ልነግረው ፈልጌ ነው አልኩት። ካገኘውም በዚህ ሆቴል እጠብቀዋለሁ፣ ከዚህ እስከዚህ ጊዜ እኖራለሁም ብዬ ነግሬው ነበር። እኔ ፈረደ ምን እንደሚመስል አላውቅም ነበር። እሱም ወደ ሆቴል መጥቶ ካየኝ በኋላ ቀጥታ መጥቶ አልተገናኘኝም። እኔም እሱ መሆኑን እርግጠኛ ስላልነበርኩኝ አላነጋገርኩትም ነበር። በበነጋታው ግን ይህ ነገር ስለተደገመ እኔው ሄጄ አንተ ፈረደ ነህ አልኩት። እሱም በራሱ ምልክት ሰጥቶኝ ወጣ። እኔም ተከትየው ወጣ። אז הוא עשה לי משהו עם הראש ויצא. אז אני אחריו יצאתי. ዳኒ ሊሞር የፈረንሳይ ይሁዲ መሆኑንና የኢትዮጵያ ይሁዳንን እንደሚፈልግ ገለጸ። אז הוא אמר לי אני רוצה לנסוע כיוון እሱም እንዲህ አለኝ፣ እኔ ሚስቴንና ሕፃን ልጄን ለመንከባከብ መሄድ አለብኝ አለኝ። እኔም የተወሰነ ጊዜ እንዲቆይና 2-3 ሳምንት ቢበዛ በመጠለያ ካምፕ ይሁዲዎች እንዳሉ እንዲያፈላልግ ለመንኩት። አገኘንም አላገኘንም ከዛ በኋላ እንደ ሁኔታው እንዲወስን ነገርኩት። እሱም ተስማማ። הוא הסכים. ፈረደና ዳኒም ይሁዳንን የስደተኞቹ ሰፈሮች ለመፈለግ ወሰኑ። ፈረደም ብዙሃኑን ይሁዳን ያውቅ ስለነበር ኃላፊነቱን ለሱ ተሰጠ። גם הוא לא יכול እሱም የሰውን ውጫዊ ገጽታ በመመልከት ማን ይሁዲ እንዳልሆነ መለየት አይችልም ነበር። እሱም ሰዎች ሲያገኝ ኢትዮጵያ የት አካባቢ ነበራችሁ? ኤርትራ ነው? ትግራይ ነው? ወዘተ እያለ ቀስ በቀስ ግን ይሁዲዎች ይኖሩበት የነበረው አካባቢ መንደርን ይጠይቅ ነበር። ምክንያቱም ከዛ ይሁዲዎች ብቻ እንደሚመጡ ያውቅ ስለነበር ነው። የተጠቀምንበትም ቀላል ዘዴ ይህ ነበር። וזאת הייתה השיטה. אחרי 3 חודשים ከ3 ወር በኋላ 2 ይሁዲዎች ከመጠለያ ካምፕ ይዞ መጣ። ሁኔታቸው በጣም ያሳዝን ነበር። ከስተዋል፣ ተጎሳቅለዋል፣ ታመዋል። וחולים. ፈረደ ያገኘው የመጀመሪያው ይሁዲ ብርሃኑ ዘይሳኑን ነበር። ብርሃኑም ቆስሎ በጣም ታሞ ነበር። ፈረደም ቤት በመከራየት ብርሃኑን ወሰደ። ושם הוא מטפל בו ומאכיל אותו. እዛም እሱን ማከም መንከባከብ ጀመረ። ትንሽ ቆይቶ ጤናውን ተመለሰለት። እሱም ሌት ተቀን ይሁዲዎችን ለማግኘት ፍለጋውን ቀጠለ። יום ולילה כדי לאתר עוד יהודים. አንድ ቀንም ከጎንደር አካባቢ የመጣ ይሁዲ ያገኘ። וגם אותו הוא לוקח לחדר. እሱንም ወደ ተከራየው ቤት በመውሰድ የትም ቦታ እንዳይጠፉ ይጠብቃቸው ነበር። אומר עליהם שלא יברחו לאף מקום. 2 ይሁዳን ካገኘ በኋላ ከሱዳን ወደ እስራኤል ባሪያ መልክ ሊልካቸው ውሳኔ ላይ ደረሰ። መንገዱ ጥሩ ወይም ጥሩ አለመሆኑን አላወቀም። በመጀመሪያም ሌሎችን አደጋ ላይ ላለመጣል ቤተሰቡን ለማምጣት ወሰነ። በሱዳን ሲሰራ የነበረ ኢትዮጵያዊ ነጋዴን 400 ብር ሰጥቶ ቤተሰቦቹ እንዲያመጣ ወደ ኢትዮጵያ ላከው። הוא אומר לו תגיד እሱም ወላጆችን ደህና መሆኔን ሱዳን እንደምገኝ ነገራቸው ይለዋል። ከዛም 2 ወንድሞችን እንዲሁም ይህን ልጅ ይዘውና ይለዋል። ותביא לי אותם. ከቤተሰቡም አንዱ ወንድሙ አዲስ ነበር። የሱ ጽሁፍ የተጻፈ ደብዳቤ ይዞልን ሲመጣ ወደ ቤት በጣም ነው ደስተኛ የነበር ነው እና እኔ ብቻ ቤተሰብ እኔ ልጅ ነበርኩኝ በዛ ሰዓት
መንገድ ትወጣላችሁ ምናምን የሚባል በቃ ምክር ሲጀመር ቤት ውስጥ እሱ ህፃን ነው አይችልም የሁሉ በረሃ እንዴት ብሎ ይሄዳል 700 600 ኪሎ ሜትር እንዴት ብሎ ይሄዳል አይደርስም እና ሲሉ ጊዜ እኔ ታየኝ አንድ ነገር ነበር ሁለት ነገሮች ለምሳሌ አንድ በቃ ኢየሩሳሌም እንደምታውቂው ህልም ነው ህልም በእጅ ለመንካት እሱ አንድ አለ ሁለተኛ ደግሞ በመንገድ ላይ የሚጠብቀኝ ፈረደ ነው እና ምንም ነገር ሌላ የሚታየኝ ነገር የለም በቃ እችላለሁ ነው አዲስ አሁንም ቢሆን መንገዱን ያስታውሳል ያ መንገድ የሚመራው አረቡ ነው በቃ ስንሄድ መንገዱ አዲስ ነው የሆነ መረብ የሚባል ወንዝ አለ እሱን ተከትለን ነው የምንሄደው እኔ አስታውሳለሁ እሱን ተከትለን ነው የምንሄደው በቃ አንዳንድ ጊዜ እሱ እስላም ስለሆነ ሰውየው አንዳንድ ቦታ የእስላም ቦታዎች ከእንትኑ መንደሮች አሉ እና ሰውየው ስለሚያቅ መስጊዶች አሉ መስጊዶቹ ለሊት ሰው የላቸው ለሊት መስጊድ አድረን እስላም መስጊድ አድረን ጧት መንገዳችን ምንቀጥልበት ሰዓት ነበር አንዳንድ ጊዜ ተዛተኝተን ይያለን ለጸሎት የሚመጡበት ሰዓት ነበር እኔ አውቄ የተኛው መስጊድ ዝም የተኛለሁ ሌሎች ወንድሞቼ ተነስተው ከነሱ አስመስለው ሲሰግዱ ሰዓቱን አሳልፈው እንደገና መንገድ እንቀጥል ነበር ከዛ በኋላ ደግሞ አንዳንድ ፈተናዎች ነበሩ የውሃ ጥማት ፈተና የረሃብ ፈተና የድካም ፈተና והם מצליחים እነሱም ገዳርፍ ደርሰው ከፈረደ ጋር ይገናኛሉ ያውም ብዙዎቹን ዘመዶቹን የፈረደኔ ነው ያገኘዋቸው እዛ ያሉ አልተገናኙም እሱ ይፈልጋቸዋል ከተማ ገብተን ስንጠይቅ በቃ ፈረደን ስንል ሁሉም ያውቁታል በቃ እሱማ በአንድ ቀን አመለጣችኋል እዚህ ነበር ሄደ ተመልሶ ወደ ሌላ ሀገር ሄደዋል አሉ ከአንድ የተባበሩት መንግስታት ሰራተኛ ጋር ጓደኝነት መሰረቱ እሱ የሚናገረው ቋንቋ እኔም እናገር ነበር በአንድ እድሜ ክልል ነበር አብኑ ወፍኖይም ዳኒም የተባበሩት መንግስታትን ሰራተኛ አብሮ ስራውን እንዲከታተል ጠየቀው እሱም ተስማማ የሱዳኑ ሰራተኛ ዳኒን ደጋግሞ ስላየው ተለማመደው ስራውን በጣም ቀላል ነበር ቪዛ ያላቸውን ሰዎች ዝርዝር መስጠት ከዛም ቪዛዎች መቀበል በመጨረሻም እርምጃ ለመውሰድ ውሳኔ ላይ ደረሰ באתי בעצמי לבד עם בדיוק עם רשימה מוכנה בדיוק כמו עם נייר שבאחת እኔም ልክ እነሱ እንደሚያዘጋጁት የሰው ስም ዝርዝር ያለበት ወረቀት ይዤ መጣሁ እኔም በካርቱም በሆነ ቢሮ ባደረኩት ጉብኝት ብዙ ወረቀቶች ማለትም የተባበሩት መንግስታት ስደተኞች የሚል ጽሑፍ ያለበትን ወረቀት ደብቄ አውጥቼ ነበር እንዴት እንደሚፈርሙም ተለማምጄ ነበር ሁሉም ነገር ዝግጁ ነበር ከዛም አንድ ሰውዬ እዛ የሚሰራ ጸሐፊ በተደጋጋሚ ስላየኝ ማንነቴን እንኳን ሳይጠይቅ እኔም የድርጅቱ ሰራተኛ መስየው ነገሮች ሁሉ በቀላሉ ለብዙ ጊዜያት እንዲህ ቀጠሉ ቁጥራቸው ብዙ የሚሆኑ ሰዎችም በዚህ አይነት መንገድ ወጥተዋል ፈረደ ነበር ፓስፖርቱን የሚሞላው እሱም አንድ አዲስ ነገር ዘዴ ፈጠረ ይህም በአንድ ፓስፖርት አንዳንዴ 15 ሰዎች ያሳልፍ ነበር ፈረደ ብዙ ነገሮችን ወዲያው የመፍጠር ችሎታ ነበረው እሱም አንድ ቀን አንድ ፓስፖርት ለአንድ ሰው ብቻ ከሚሆን ለምን የቤተሰብ አናደርገውም አለኝ ለምሳሌ አንድ ፓስፖርት ላይ ታከለ መኮንን ለሚል ግለሰብ ከተፈቀደለት ታከለ መኮንን ከዛም ሚስቱን ከዛም 7 ልጆች ብለን እንሞላ ነበር ምንም የቤተሰብ ግንኙነት የሌላቸውን በማሰባሰብ እንዲወጡ ዘዴ ፈጠር ነበር አንድ እዚህ ላይ መናገር የምፈልገው ነገር ቢኖር በዚህ ጥበቡ የስንት ሰው ህይወት እንዳተረፈ ብዙ ሰዎች እንደማያውቁ ነው מארגן כזה וזה עבד וזה פשוט חייבים להגיד את זה שאני לא יודע כמה אנשים ניצלו בעקבות ההברקה הזאת של פרדה ይሁሉ ሲሆን ፈረደ ባደጋ ላይ ነበር የህዝባዊ ሓርነት ትግራይ ድርጅቶች ነበሩ እዛ ሱዳን ውስጥ እነሱ ይፈልጉታል ፈረደን እና እኛንም ወዴት ነው የምትወስዳቸው ብለው ይጠይቁታል ያስታውሳለሁ ቢሮአችን አምጣቸው እነዚህ ህፃኖች ደግሞ ወዴት ይሄዱ ነው ምናምን ይሉት ይጠይቁታል ሌላ ድርጅቶች ነበሩ እዛ እና በዛ ውስጥ በዛ ላይ ደግሞ ተጨማሪ ሱዳን መንግስት አለ እንግዲህ በትልቁ
ከሁሉም ተለብቆ ነበር ስራው የተሰራው። እኔም ፈረደም ያሉትን ሰው በሙሉ አገናኘ ነው። ይሁዲ መሆናቸውን ማረጋገጥ አለብኝ ወደ ሰኩሉት መላይ כל העניין הזה של ይህ ዘመቻ ማለትም ይሁዲዎችን ከአረብ ሀገሮች ማውጣት በትምህርት ቤት የምትማረው ሙያ አይደለም፣ ወይንም እንዲህ አድርጊ ተብለሽ የሚሰጥሽ መመሪያ ደፍተር የለም። የተለያዩ ዘዴዎችንና መለያዎችን እዛው እስራው ላይ ተጠምደህ መፍጠር ብቻ ነው የነበረብህ። זאת אומרת, את כל השיטה ואת כל התפיסה היה צריך לגבש תוך כדי ביצוע. ፈረደና ዳኒ ለጉዞ የዘጋጁ 32 ሰዎች ነበሯቸው። በአውሮፕላን ማረፊያም አደጋ እንዳይደርስና ጉዳት እንዳይፈጠር 32 ሰዎቹን በየቡድኑ ከፋፈሉ። እዛ ሚግሬሽን ገብተን እዛ የሀገር ውስጥ ሚኒስተር ማለት ነው እዛ ሱዳን ውስጥ ዘበኛው እንዴት ብሎ እንዳነጋገረው እንዳለፈው እንዴት ብሎ እንደደለለው እዛ ውስጥ ገብቶ ምን እንዳላቸው ፓስፖርት የማን እንደነበር በማን ስም እንደወጣ በእኛ ስም አልነበረም። በአንድ ጫፍ ነገር ከተገኘች በዛ ላይ ወንጀል ነው፣ እስር ቤት ነው ያውቃል እሱ። ግን ይሁሉ ችሎ እንደ ሲስተም አድርጎ ስራውን የሰራው እሱ ራሱ ነበር። እነዚህ የሞሳድ ሰዎች ለምሳሌ የጠበቁን እዚህ ግሬስ ላይ ብቻ ነበር። ፓስፖርቱ እዛ ቀረ። ተመልሶ ያ ፓስፖርት ወደ ሱዳን ተመልሶ ሄዶ ሌላ ሰዎች እንዲወጡበት פרדה, שלא רק שהוא היה אפריקאי, ፈረደ አፍሪካዊ ብቻ አልነበረም። በአፍሪካ ውስጥም በድብቅ ይንቀሳቀስ ነበር። በዚህ የድብቅ ስራ ውስጥም ፈረደ የተዋጣለት ነበር። של הפעילות החשאית, הוא היה אשף. הוא באמת היה מומחה. ዳኒ በመደጋገም የፈረደን ሚስጥር ለማወቅ ሞከረ። פרדה היה איש עם סקרנות בלתי נגמרת. ፈረደ ብዙ ነገሮችን ለማወቅ የሚጓጓ ሰው ነበር። ብዙ መጽሐፎችን አንብቧል። እኔ መጀመሪያ ሳገኘው ምንም እንኳን በአንድ የዕድሜ ክልል ውስጥ ብንሆንም እኔ የመጣሁት ከሌላ አካባቢ ነው። እሱ በዛን ጊዜ ስለ ማርክስ፣ ቼጉቬራ፣ ራምባብ ያነበበ ሰው ነው። የራምባብን መጽሐፎች፣ ጽሑፎች ማንበብ እና መረዳት ቀላል አይደለም። ሊገባሽ የማይችሉ ብዙ ነገሮች አሉ። ስለ ሄርጼል የይሁዶች አገር መመስረት፣ ስለ ሄፖችቲክ አንብቧል። ስለዚህ ማነጋገር ሲጀምር እኔ ራሴ እንዳላነበብኩት ተረዳው። እኔ በነበረችን ትንሽ ጊዜ ቶሎ አንብቤ የማነጋገረው ነገር እንዲኖረኝ ራሴን አዘጋጅቼ ነበር። በጣም የተማረና ለማወቅ ሁል ጊዜ የሚጣጣር ሰው ነበር። እሱ ሁሉን ነገር በጥልቀት ነበር የሚያየው። ሁሉንም ነገር በታትኖ የመገንዘብ ባህሪ ነበረው። ፈረደ ሁሉን ነገር ካላገናዘበና በደንብ ካላወቀው ቶሎ አይቀበለውም ነበር። እሱም ነገሮች ለእኔ ግልጽ ሳይሆኑልኝ አንድ ስማማ አይፈልግም ነበር። ሁል ጊዜ ይፈታተንኝ ነበር። ምናልባትም አርኪ ውሳኔዎችን የሚወሰነው ለዚህም ይሆናል። אחד את השני. כלומר, הוא לא נתן לי לקבל החלטות כי ככה. הוא היה בוחן אותי. ויכול להיות שאיכות ההחלטות באמת השתפרה כתוצאה מזה. አንዳንድ ሰዎች አሉ በተፈጥሮ ሊደር የሆኑ የወገን መሪ ሆነው የሚፈጠሩ ሰዎች አሉ። እነሱ ስለፈለጉ አይደለም። እንግዲህ እንደዚሁ እግዚአብሔር ሲፈጥራቸው በተፈጥሮ ለዛ ብሎ እንትን የሚላቸው መስለኛል። ፈረደ እርግጥ ሞክሮ ነበር ህዝብ እንዳወጣ እኔን በሰራተኛ መልክ እዚያ እንድቆይና እንሱ ሱዳን ቆይ እያሉ ሲያስቆዩት እንደነበረው እኔንም እሱ እዚያ ሆነ ቆይና ሰዎችን ብቻ ላክ ነው የሚል ሐሳብ የነበረው። ግን ይሄ ሁኔታ አካባቢ ሁኔታ ርቀቱ ሁኔታ አልፈቀደልኝም። የማጫው አካባቢ የነበረው ህዝብ በጣም ርቀት ነበረው። ፈረደ ከአራተኛው ቡድን ጋር ወደ እስራኤል መጣ። ወደ እስራኤል ሲመጣም በስራው በጣም ተዳክሞ ነበር። ሆኖም ግን ከአንድ ወር በኋላ ወደ ሱዳን ተመልሶ ስራውን ለመቀጠል ሐሳብ አቀረበ። ወደ እስራኤል ከመጡትም መካከል አንዳንዶቹን በስራው ለማሳተፍ በመወሰን በቴል አቪቭ ስብሰባ ተደረገ። בכנס הוא פוגש את האנשים ומספר להם በሚያጋጥሙት ስብሰባዎች ሁኔታው እንዴት እንደሆነ እንዴት እንደመጣ ከሚገናኛቸው ሰዎች ጋር ይነጋገር ነበር። በዛን ጊዜ የኛን ሰዎች ለማምጣት ይንቀሳቀሱ ከነበሩ የኛው ህብረተሰብ ታዋቂ ሰዎች ጋር ይገናኝ ነበር። እሱም የተቻላቸውን ያህል አድርገው እዛ ሄደው ሱዳን ያሉትን ይሁዲዎች እንዲያመጡ ይጠይቃቸው ነበር። ፈረንጆች እዛ ሄደው ይሁዲዎችን ለማውጣት አይችሉም፣ ምክንያቱም ህብረተሰባችንን ስለማያውቁት ነው። ማን ይሁዲ፣ ማን ክርስቲያን፣ ማን እስላም እንደሆነ ስለማያውቁት ብትሄዱ ጥሩ ነው ይላቸው ነበር። הם לא מכירים מי זה יהודי, מי זה נוצרי, מי זה מוסלמי. ሰዎቹ ግን የአገር ወይም የድርጅቶች ስራ ነው በማለት የቀረበላቸውን ሐሳብ ሳይቀበሉ መቅረታቸውን ፈረደን አስገረመው። הוא סיפר לי על כמה אנשים שבאו אליו ואמרו לו, מה פתאום אתה עושה את זה?
እሱም ሰዎች መጥተው አንተ ለምን እንዲህ ታደርጋለህ? መንገዱ አስቸጋሪና አደጋ ላይ ሊጥል ይችላል። ለምን በዓለም አቀፍ ድርጅቶች በይሁዲ ድርጅቶች አማካይነት ይህን ነገር አናደርገውም ይሉኛል። በዚህ አጋጣሚ መግለጽ የምፈልገው ነገር እነዚህ ሰዎች ደሞዛቸውን ይቀበሉ የነበሩት ከነዚህ ይሁዲ ድርጅቶች ነበር። ፈረደም እነዚህ ወንበር ፈላጊ ፖለቲከኞች ናቸው ይለኝ ነበር። በነገራችን ላይ አሁንም እነዚህ ሰዎች ይህንኑ ጸባያቸውንም አልለወጡም። מדובר בנמושות ובפוליטיקאים. ואגב, האנשים האלה לא השתנו עד היום. הוא בא מהעניין הזה... እሱ የመጣው እኮ በመጠለያ ካምፕ ያሉ ይሁዲዎችን ሊፈልግ ነው። እነዚህ ግን ኑሯቸውን ተመቻችተው ደልቷቸው እስራኤል የሚኖሩ ሰዎች ቆንጆ ልብስ ለብሰው ጥሩ ደሞዝ እየተቀበሉ እሱን ምን ማድረግ እንዳለበት ሊነግሩት ይፈልጋሉ። እነዚህ ሰዎች ምንም አይነት ተጽዕኖ ሊያሳድሩበት አልቻሉም። እንዲያውም ሞራሉን ከፍ አድርጎ ነበር ወደ ሱዳን የተመለሰው። የእሱም ፍላጎት ቁጥራቸው ከፍ ያሉ ይሁዶች ከሱዳን ማውጣት ነበር። הוא מספר שאחד מהם אמר לו לפחות תעשה ביטוח חיים. እሱ እንደነገረን ከሆነ አንዱ የህይወት ኢንሹራንስ ከመውጣቱ በፊት አነሰ ቢባል አድርግ ብሎት ነበር። እነሱ የነበራቸው አመለካከት ከሱ ጋር አይገናኝም ነበር። ይህ በጣም ያሳዝነው ነበር። ከዛም መልስ እስራኤል አንድ ወር ከቆየ በኋላ ይሆናል ወደ ሱዳን ላኩት። לסודאן כדי להמשיך את הפעילות שלו. አለቃና ታዛዥ የሚባል ነገር አልነበረም። እሱ ራሱን የጉዳዩ የበላይ ኃላፊ አድርጎ ስለሚመለከት እኔ በዚህ በኩልም ችግር አልነበረብኝ። እኔም ብሆን ከሱ ብዙ ነገሮችን ተምሬያለሁ። እስራኤል ሀገር አንዳንድ ነገሮችን እንዲያውቅ ለኮርስ ስንልከው እሱ እኛን ሊያስተምረን የሚችሉ ነገሮችን ነበሩ። ምክንያቱም እኛ ስንሰራ የነበረው እሱ በሚያውቀው ቦታ አካባቢ የተፈጠሩ ነገሮች ስለነበሩ ነው። ፈረደ ወደ ካርቱም በመመለስ ከኻይም አላኽሚ ጋር መስራት ጀመረ። ይሁዳንን ፈለጉ፣ ግን አላገኙም። ከአንድ ሳምንት በኋላም ኻይም ወደ እስራኤል ለመመለስ ወሰነ። ከአንድ ተጨማሪ ሳምንት በኋላም ወደ እስራኤል እንዲመለስ ከካርቱም እንዳይወጣ ፈረደን አዞ ኻይም ወደ እስራኤል ተመለሰ። ፈረደም እንደታዘዘው ከተመለሰ የኢትዮጵያ ይሁዳን በር እንደሚዘጋ ውሳኔ ላይ ደረሰ። እሱም እኔ ብዙ ይሁዲዎችን ለማግኘት እንዲችል እዚህ ብዙ ጊዜ መቆየት አለብኝ ይላል። አልምናት ላተር ኦድ ይሁዲን ቤተሰቦቹንም ለማምጣት የሚደረገው ጥረት መሰናክል እንዳጋጠመው ማወቀ። የእሱንና የወንድሙን ፎቶግራፍም ተቀብለው ነበር። ይህም ያመለክተውም በህይወት ናቸው፣ መንገዱን ክፍት ነው። እሱ ያደረገው ነገር ቀላል ነበር። ደብዳቤ ወደ እስራኤል በመላክ እንደዚህ ያህል ቁጥር ሰዎች አግኝቻለሁ ብሎ ይጽፋል። ስማቸውንም ጠቅሶ ማለት ነው። እኔ እንከባከባቸዋለሁ፣ ስለዚህ እርዳታ እንዲሰጣቸውም ገንዘብ ላኩልኝ ይላቸዋል። የስም ዝርዝሩ የውሸት ነበር። ዓላማውም ተጨማሪ ጊዜ ለማግኘት ነው። עוד שבוע והוא לא מוצא יהודים. לא מוצא יהודים, הוא שואל את עצמו עכשיו מה... በሳምንቱ ሌሎች ይሁዶች ሳያገኝ ይቀራል። የላከላቸውን ሊስት ግን ሲመጣጠን አሁን ምን እላችኋለሁ ብሎ ያስባል። በመጨረሻ ላይም ይሁዶችን ለማግኘት ሲጥር ተስፋ ይቆርጣል። ከዛም በአውሮፓ አድርጎ ለመመለስ የአየር ቲኬት ለማክሰኞ ያዛል። እሁድ ዕለት ግን አንድ የከባድ መኪና ሹፌር ካርቱም እሱ ጋር ይመጣል። እሱም ከጋዳሪፍ የተላከልህ ደብዳቤ አለህ ይለዋል። נהגי המשאיות ואומר לו יש לך מכתב ששלחו לך מגדריף. የደረሰውም ደብዳቤ ከአማቹ ከካሳይ ፍቃዱ ሲሆን ቤተሰቡም ገዳሪፍ እንደደረሰ ተገነዘበ። ከብዙ ዓመታትም በኋላ ለመጀመሪያ ጊዜ ከእናቱ ጋር ተገናኘ። ከዛም ብዙ ይሁዳውያን ወደ ሱዳን መምጣት ጀመሩ። ችግሮች እንዴት እንደደረሱም ዳንኤል ሊሞር ያስታውሳል። היו לנו בחרטום שני קומפאונדים נפרדים זה מזה, שבכל קומפאונד הייתה קבוצה של, לא יודע, 35-40 יהודים. በካርቱም ሁለት የተለያዩ ካምፖች ነበሩ። በእያንዳንዱ ካምፕ ከ35 እስከ 40 የሚሆኑ ይሁዶች ነበሩ። ማታ ላይ በ10 ተኩል ይሆናል እስቲ ሁኔታቸውን ለማየት እንሂድ አልኩት። ጤንነታቸውን ለማየት ብዬ ነበር። እኛም አይሮፕላን ማረፊያ አጠገብ ወደ ነበረው ካምፕ በመኪና ሄድን። መኪና ክላክስ ብናደርግ ምንም ነገር የለም። በር የሚከፍትልን ሰው የለም። ብዙ ጊዜም አለፈ። እኔም ፈረደን ይህ ነገር ጥሩ አይደለም፣ ጥሩ ነገር የሚጠብቀን አይመስለኝም አልኩት። እሱም የኔ አይነት ስሜት ተሰምቶት ነበር። እኔም እስቲ ወደ መኪናው ጋር ሂድ ብዬ ከመጨረሴ ሁለት ሰዎች ሽጉጥ ደቅነውብን መጡ። ולא הספקתי לסיים את המשפט הזה, פתאום נפתחת הדלת וקופצים שני חבר'ה עם אקדחים שלופים. ከዛም እውነተኛው ታሪክ ግልጽ እየሆነ መጣ። ይሁዳውያን ባልሆኑ ጥቆማ ተያዙ፣ ተመረመሩ፣ ተሰቃዩ። አንዱም በስቃዩ ምክንያት የፈረደን መኖሪያ ቤትና አድራሻ አጋለጠ። ለመርማሪዎቹም ፎቶግራፍ ነበራቸው። ወጣት እንዳለበት ገለጸ። በአውሮፕላን ማረፊያውም በቀጥተኛው ሳይሆን በባለስልጣኖች በር ቀጥታ ወደ አውሮፕላን ወሰደው። ፈረደ ወደ እስራኤል ተመለሰ። በሱዳን ብዙ ሰው መሞቱንም ሰማ።
יכולת לחוש כל פעם שדיברו על אנשים שמתו בסודאן, היה לו קשה עם זה, כי היה לו חלק. በሱዳን ስለሚሞቱት ሰዎች ሲሰማ በጣም ይሰማው ነበር። ሊቀበለው ያልቻለው ነገርም ነበር። በአንድ በኩል ብዙ ሰዎች በዚህ መንገድ መውጣት በመቻላቸው የስንት ሺህ ዓመታት ህልም እውን ለማድረግ ዋነኛው ተዋናይን በመሆኑ ቢኮራም፣ በሌላ በኩል ግን እነዚህ ሰዎች እዚህ ለመድረስ የከፈሉት መስዋዕትነት በጣም ነበር የሚሰማው። ከኛም ቤተሰብ ውስጥ ቢሆን ብዙ ሰዎች ሱዳን ቀርተዋል። ማንኛውንም ቤተሰብ ብትመለከት ሱዳን ላይ ወገኑ ያልቀረበት የለም። מתו לנו שם אנשים. כמעט אין משפחה שהמוות לא נגע בה בסודאן. ምንም እንኳን ስለዚህ ጉዳይ ባልጠይቀውም ብዙ አስከፊ ነገሮችን በህይወቱ እንዳሳለፈ አውቃለሁ። ብዙ ጊዜ ታስሯል። ብዙ ጊዜ የሞት አደጋን ተጋፍጦ እንዳመለጠ አውቃለሁ። የሁኔታዎች ችግር እንዲሁም ህብረተሰቡ የከፈለው መስዋዕትነት በጣም ይሰማው ነበር። በሱዳን ኃላፊነት ወስደው የሚንቀሳቀሱ የነበሩ ድርጅቶች ላይም ትችት ነበረው። እዛ ያለውን እንቅስቃሴ ለምን አትጨምሩም አታፋጥኑም በማለት ከነሱ ምንም መልስ ሳይቀበል ሲቀር ሌሎች መንገዶች ይኖሩ እንደሆነ ብሎ ማፈላለግ ጀመረ። ፈረደ የአሜሪካን ዩዳን ድርጅቶች ጋርም ለመስራት ወሰነ። በጅቡቲ በኬንያና ሱዳንን በሚያዋስኑ አገሮች በኩል የኢትዮጵያ ዩዳንን ከሱዳን ለማስኮብለል ቆርጦ ተነሳ። ዓላማውም ሌሊት በትላልቅ የጭነት መኪናዎች ወደ እነዚህ አገሮች በማስኮብለል ወደ እስራኤል ማምጣት ነበር። ይህ ድርጊት ለጥቂት ቀናት ወይም ጊዜያት ያህል ተፈጸመ። በእስራኤል ግን ያልደገፉም ብዙ ነበሩ። ከዛም ወደ ፈረደ በመሄድ እንዲያቆም ጠየቁት። እሱም ሰዎች በመሞት ላይ ስለሆኑ እንደማያቆም ገለጸላቸው። ይህ እንቅስቃሴ ያላስደሰታቸው የተወሰኑ አካሎች ነበሩ፣ እንደ ሚስራዳ ቢታሆን፣ ሞሳድ የመሳሰሉት። በእኔ ግምት እዛ ህዝቡን ለማውጣት የወጣውንም ቢሆን ስም እንዲጠሩ የፈለጉት ሁሉንም ነገር በእነሱ እንዲሆን ነበር ያሰቡት። ሌሎች አካሎች ከተንቀሳቀሱ ለስራ ይረብሹናል ወይንም ስማችንን ይወስዱብናል የሚል አይነት ጥርጣሬ ነበራቸው ይመስለኛል። ለእነሱ ይህ ነገር ተቀባይነት አላገኘም። በመቃወሙ ምክንያት ይመስላል ከጥቂት ቀናት በኋላ ፈረደ ታሰረ። በተጭበረበረ ፓስፖርት ተጠቅመሃል በመባልና በሌሎች ወንጀሎች በመከሰሱ ወደ እስራኤል ተባረረ። ባሩክ ተገኘ ጉዳዩን የሚያብራራ ደብዳቤም አለው። ከዚህ ሀገር ደግሞ ሳጣራ ሁኔታው የተለያየ ነው። እነሱ ፍላጎት የላቸው። ይኸውልሽ አምስት መካዘ ሐምላጻ መምሻልቲ ኒሬኪ ኤን ለኦዴድ ፒኢሉት ምጻድ ጎርሚም ይሁዲም በባዳይ ሸሎ ምጻድ ጎርሚም እስራኤል ሐምካበነት ለሐግባራታም ዛአቃታም ሸል ሐፈላሽም ለእስራኤል በባዳይ ልጦባታም ሸል ሐፈላሽም שעצמה ולטובת של ישראל נא לזנוח לחלוטין תוכניות כלשהן להעלאתם לישראל. זה ממשלה ישראלית, זה החלטה שלהם לגבינו. אני מחזיק באחד התיקים שלי מכתב שנכתב סמוך. በእጄ ካሉኝ መረጃዎች ውስጥ አንድ ወር እዚህ ቆይቶ ወደ ሱዳን ሊወጣ አካባቢ የተጻፈ ደብዳቤ አለኝ። ይህ ደብዳቤም የተጻፈው እስራኤል ውስጥ ይንቀሳቀሱ በነበሩ የቤተ እስራኤላውያን ታዋቂ ግለሰቦች ነው። እነሱም ለሞሳድ እንዲህ ብለው ነበር ደብዳቤ ጻፉት። ምንም እንኳን አሁን እውነቱ ተጋልጦ ደብዳቤው ውሸት አዘል ቢሆንም ደብዳቤው ግን ይህን ይመስላል። እንዴት ብላችሁ ነው ፈረደን ወደ ሱዳን የምትልኩት? እሱ እኮ ወደ ሱዳን ከኢትዮጵያ ኮብልሎ ሲወጣ የተወሰኑ ቤተሰቦችን ህይወት አበላሽቶ በተለይ የነ እነየሽን ቤተሰቦች የገንዘብ ዕዳ ውስጥ ከቷቸው ነው የወጣው ይሏቸዋል። ኢትዮጵያ በኢካር ምሽባኻ של እነየሽ بيقال خبوت كسبيم שהיו לו ብዙ ቤተሰቦቼ በእናቴም በአባቴም ወገኖቼ በሙሉ እሱን ህይወቱን ለማትረፍ እስከ ሱዳን ተርፈው ረድተውታል፣ ተባብረውታል፣ አድነውታል። ሌላው እሱ በገባበት ዕዳ ገንዘብ ቤተሰቦቼ ወይም እኔ የተወቀስነበት ነገር የለም፣ የተጠየቅነበት ነገር የለም። አልሰማሁም፣ አላየሁም። እሱ የፖለቲካ ሰው አልነበረም። በጣም ቀጥተኛ እና ሐቀኛ ሰው ነው። ከሰዎች ጋርም ሆነ ከሚሰራባቸው ሰራተኞች ጋር ቀጥተኛ ግንኙነት የነበረው ነው። ብዙ ሰዎች ቢወዱትም ብዙም ተቃዋሚዎች ነበሩት። በጥንቅ ሁኔታ
ሀበሻ ሊያጠፋን በር እንደዚህ አርጎ ነው እንደዚህ ይገባዋል የሚል ሀበሻ የለም። ውለታ አልመለሰው አንድ የመለሰው ነገር የለም። ተደፍቶ ነው የተቀረ። የሱ የፈረደ ኑሮ እዚህ ሀገር በቃ አልተመጣጠንም። ሲፑሩ ሎ ዋናው ነገር እኮ ፈረደ ምን ተሰማው አይደለም። ታሪኩ ውስብስብና በጣም ሰፊ ነው። አርባይተር ሙርካብ አርባይተር ረኻብ እሱ ጅግና ነው። በሌላ ህብረተሰብ ቢሆን ኑሮ ትልቅ ክብርና ትልቅ ቦታ ነበረው። ግን እንደሚባለው ጀግኖች ይሰራሉ እንጂ ስራ የሰሩትን ስራ አያዩትም። እኔ ከያልዳ ኺባርቲ ሊ ሚን ትሙና በልጅነት የአባቴን ለመረዳት በማለት ራሴ የሆኑ ገጸ ባህሪያትን ገምት ነበር። የአባቴን ጸባይ ሁኔታ ለመረዳት በመፈለግ ማለት ነው። አባቴ እነዚህ ነገሮች ሁሉ ካደረገ በኋላ ምንም እንዳልተከሰተ የቀን ቀን ኑሮን በቀላሉ መቀጠል አልቻለም። ምክንያቱም ህይወቱ በሙሉ ያጠነጠነው ባደረገው ስራ ዙሪያ ነበር። כל דבר מושלך לפעילות הזאת. כל דבר הוא תוצאה של በእኔ ግምት የኛ ህብረተሰብ እንደ አራያ እንደ ሞዴል የሚሆነውን ሰው ትልቅ ሰው አጥቷል። ውሃ እንጀራ እንደ ልብ ነው፣ የጎደለ ነገር የለም። እዚህ ግን አንድ ነገርኛ ያላወቅነው ነገር አለ። ወደዚህ ስንመጣ እኛ ህልማችንን ተከትለን የመጣ ነው እንጂ እዚህ ተንኮል አለ፣ ክፋት አለ። ወገኑን ለመርዳት ሲል ሁሉ ጊዜ ይመላለስ ነበር ወደ ውጭ። ያንን ከጨረሰ በኋላ ግን የህብረተሰቡ ድጋፍ አላገኘም። እኔ خشب שיש משהו harሰኒ በእኛ ህብረተሰብ ውስጥ የሆነ ያልተስተካከለ ነገር አለ በኑራችን ውስጥ። ምክንያቱም የኛ ህብረተሰብ የራሱ ጀግኖችን ጎላ አድርጎ አያይም። እንደፈረደ ያሉ ጀግኖችን ግን ስም ለማጥፋት ለማበላሸት የተነሳ ይመስላል። ወረሰት ሚቶሲም ካለ כמו ፈረደ יש פה ניסים גלויים לעין። ሰዎች ለዚህ ነገር ትልቅ ክብርና ግምት አይሰጡትም። የሱን ታሪክ ለሌላው መማሪያ አድርገው አያዩትም። ያለፈ ታሪኩን ለማያውቀው ትውልድ አያስተምሩም። እኛ ራሳችን እንደ ዮና ቦጋለ እንደፈረደ እንዲሁም ሌሎች ታላላቅ ሰዎችን አይነት ገጸ ባህሪ ካላንጸባረቅን ህይወታችን ለዚህ ህብረተሰብ ብሎ የሰው የወደፊቱ ተስፋችንን ካላሳየን የወደፊቱ ኑሯችን የጨለመ ይሆናል። ለማና ከይላ ዞት አዝላኑ ኤናቲድ ያጋጠመን አንድ ነገር አለ። የታሪክ ሽም ያለ ለኛ ህብረተሰብ ያደረገው ያልተቆጠበ ጥረት በእኛ ህብረተሰብ ግን ምንም አይነት ነገር አላገኘም። אני לא יודעת מה היה בתוך በየቤቱ ምን አይነት ሁኔታዎች እንዳጋጠሙት ባላቅም በተደጋጋሚ ጥሩ ያልሆኑ ነገሮች አባቴ ያጋጥመውታል። እኔም ይህ ነገር ይሰማኝ ያስከፋኝ ነበር። እንግዲህ በእንደዚህ አይነቱ ቤት ያደገች ህፃን ምንድነው ከዚህ ጋር መማር ያለባት? ለህብረተሰቡ ብለህ ጥሩ ነገር ብትሰራ ብዙ ተቃውሞዎች ያጋጥሙሃል። ይህንን ጊዜም ለህብረተሰቡ ማገልገል ይገባኛል ወይስ አይገባኝም ብለህ እንድታስብ ያደርግሃል። שאתה לא צריך לעשות למען הקהילה. በልጆቹ ላይ ያሳለፈው ጊዜና በህብረተሰቡ ላይ ያሳለፈው ጊዜ አመዛዝነው ብትልኝ 90% ከወገን ጋር ከህብረተሰቡ ጋር ነው። ወገኑን ይወዳል፣ ለወገኑም ይሞታል። በእውነት ብዙ ተሰቃይቷል። እኔ ያ ነገር በማረጉ ለኔ ትልቅ ከበሬታ ነው የሰጠኝ። דמות ציבורית. זה אבא שאת מתחלקת איתו. አባቴ የሁሉም አባት ነው ማለት ይቻላል። የኔ አባት ብቻ ነው የምትይው አይነት አይደለም። ያሳለፈው ህይወት አደገኛ አስከፊ ስለነበር ውስጡ ዝግና ግልጽ አልነበረም። እንዲህ አይነት ሰው ጋር ደግሞ መኖር በጣም ይከብዳል። והמופנמות הזאת היא קשה לגדול איתה. እንዲያውም ኢትዮጵያ በነበረበት ክቡር ሁሉም የሚያከብረው ነበር። እዚያ ሀገር መጥቶ ግን የፈረደ ኑሮ በጣም 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 የሚያሳዝን ነበር። אבא הוא לא בן אדם שמשתף ברגשות שלו. አባቴ የሚሰማው ስሜት ለሌላው የሚያካፍል አይደለም። የውስጡን መናገር ከጀመረ ደግሞ ምን ያህል እንደተከፋ ስትረጂ ሌላ ደረጃ ላይ እንዳይደርስ ትሰጊያለሽ። מין פחד שהוא יתפרץ יותר מדי. እሱ የመጀመሪያ ሰው ህዝቡን ለመውሰድ ያደረገው ትግል እስከ መቼ ድረስ ማይረሳ። ህብረተሰቡ የፈለገውን ይወስን፣ መታሰቢያ ነገሮች የመሳሰለውን ይስራ። እንደ ሌሎች ጀግኖች የሱ ስምም ከፍ ብሎ መጠራት ይኖርበታል።
ማለትም እንደ ዮና ቦጋለ እንደዚህምና ወይንም ሌሎች ለህብረተሰቡ ያገለገሉ ሰዎች አይነት ማለት ነው። ፈረደ እኮ ጀግና ብዙ ሰው ያወጣ ሰው ነው። ከሱ በኋላ ነው 17000 ይሁዶች በሱዳን በኩል ወደዚህ የመጡት። በዛን ጊዜ ብዙ ህዝብ የመጣ ፈረደን ማወቅ በጎንደር ይሁን በትግራይ ውስጥ ፈረደን ማወቅ ሰው አልነበረም። እንዲያውም ይገባዋል። በፈረደ መጨረሻ ጊዜ ወደ ላይኛው ዓለም በሚሄድበት ጊዜ እሱን ለመሰናበት የማይመጣ ሰው የሚኖር አይመስለኝም። ስለዚህ በዚህ ምክንያት ነው ህብረተሰቡ በብዛት መጥቶ በቀብሩ ስነ ስርዓት እንዲገኝ የተደረገው እና የሆነው። ይህን ነገር የሚለው ለህብረተሰቡ ብቻ ይጠቅማል ብዬ አይደለም፣ ለእስራኤል ህዝብም በሙሉ ጠቃሚ ነው ስለምል ነው። የኢትዮጵያ ይሁዶች የእስራኤል ህብረተሰብ አካል እንደሆኑ ሁሉ የፈረደ ስራም የይሁዲ ጽዮኒና የእስራኤላዊን ዋና አርያ የሆነ ምልክት ነው። በህይወቱ ዘመን ለህብረተሰቡ ብሎ የሚያደርገው ነገር የራሱ የግል ህይወት እየጎዳ እንደሆነ ተረድቶ ነው። ትዳሩን፣ ልጆቹን፣ ማሳደጊያ ጊዜውን ለህብረተሰቡ ነው የሰዋው። ምንም ነገር ለህብረተሰቡ ሳያደርግ መቀመጡ ያስከፋው ነበር። አባቴ በህፃንነት ያብሮኝ ብዙ ጊዜ ስላልነበረ አጥቼዋለሁ። ትልቁኛ አድጌ እስራኤላዊ ቱኛ ይህንን ነገር ስመለከተው ግን ያደረገው የከፈለው መስዋዕትነት ሁሉ አስፈላጊና ተገቢ ነበር እላለሁ። אני הייתי איתם שם, היום אני נמצא איתם כאן.